ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ኮምፒውተራችንን ወይም ላፕቶፓችንን ቀርፋፋ የሚያደርጉብንን ምክንያቶች ነው የምንነግራችሁ። የሚጠቅም ነገር ነው ከዚህ ቪዲዮ የምታገኙት። እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ኮምፒውተራችን በተለያየ ምክንያት ቀርፋፋ ይሆንብናል። ከሃርድዌር ጋር በተያያዘ ምክንያት እንዲሁም ከሶፍትዌር ጋር በተያያዘ ምክንያት ፍጥነቱ ሊቀንስ ይችላል። ለምሳሌ ከሃርድዌር ጋር በተያያዘ ምክንያት በቂ ሆነ ራም ሳይኖረው ሲቀር ወይም ደግሞ የራሙ መጠን ዝቅተኛ ከሆነ ፍጥነቱ እንዲሁ ሊቀንስብን ይችላል። ስለዚህ ራማችንን አፕግሬድ ማድረግ አለብን። ተጨማሪ ራም መቀየር ወይም ማስገባት ካለብን ያንን ማድረግ አለብን። እንዲሁ ከሃርድ ዲስክ ጋር በተያያዘ ሃርድ ዲስካችንን በተለይ ኤችዲዲ የምንለው ከሆነ ትራዲሽናል ቨርዥን ነው ይህ ሃርድ ዲስክ እንግዲህ ታይፕ ኤችዲዲ የምንለው እሱ እንዲሁ ቀርፋፋ እንዲሆን ያደርግብናልና ከቻለን በኤስኤስዲ በምንለው የሃርድ ዲስክ አይነት ወይም ደግሞ ሶሊድ ስቴት ድራይቭ በምንለው ብንቀይረው ይህ ከሲፒዩ ጋር ወይም ደግሞ ከፕሮሰሰራችን እድሜ ጋር በተያያዘ እንደዚህ ፍጥነቱ ሊቀንስብን ይችላል። አንደኛ ረጅም ጊዜ ከተገለገልንበት ሲፒዩ ኦልድ ከሆነ ያረጀ አይነት ከሆነ እንዲሁ ፍጥነቱ ይቀንስብናል። ሁለተኛ ስንገዛ ሲፒዩ ስፒዱን እና ጀነሬሽኑን እንግዲህ ማየት አለብን። ሌተስት ቨርዥን መሆን አለበት። ከሲፒዩ ጋር በተያያዘ ምክንያት ፍጥነቱ ሊቀንስ ይችላል። ሌላው በጣም የሚግል አይነት ከሆነ ላፕቶፓችን ፍጥነቱ እንዲቀንስ ያደርጋል በተለያየ ምክንያት። ለምሳሌ አቧራ ፋኑን በሚደፍንበት ጊዜ በአግባቡ እየሰራ ካልሆነ ማቀዝቀዣ ፓርቱ ብዙ በምንጠቀምበት ሰዓት እየጋለ ነው የሚሄደው። ያን ጊዜ እንዲሁ ፍጥነቱ በጣም ይቀንስብናል። ስለዚህ ኩሊንግ ሲስተሙ በትክክል እየሰራ መሆኑን ማረጋገጥ አለብን። እንዲሁም እንዳይግልብን በጣም መጠንቀቅ አለብን። በምንሰራበት ሰዓት ከፍ አድርገን አየር እንዲገባው አድርገን ብናስቀምጥ፣ ብርድ ልብስ ላይ እንደዚህ ኮንፈርት ላይ እላያችን ላይ አስቀምጠን ባንሰራ ብዙ ጊዜ ይመከራል። ለብልሽትም ይዳርጋል። እንዲህ አይነት ለረጅም ጊዜ አልጋ ላይ ቁጭ አድርገን የምንሰራ ከሆነ ብዙ ጊዜ አየርም ስለማያገኝ ከፍ ያለ ነገርም ስለሌለው ቶሎ የመጋልና የመቃጠል የመበላሸት ነገርም ሁሉ ያጋጥማል። የኮምፒውተሩን ወይም የላፕቶፑን እድሜ በተለይ ላፕቶፕ ከሆነ የላፕቶፑን እድሜ ያሳጥርብናል። ዴስክቶፕም ከሆነ ደግሞ እንግዲህ የፋኑን ቼክ ማድረግ አለብን። በትክክል እየሰራ መሆኑ፣ ኩሊንግ ሲስተሙ ጥሩ መሆኑን ቼክ ማድረግ አለብን። ይሄ ከሃርድዌር ጋር የተያዘ ችግር ሲያጋጥመን ነው። ሌላው ከሶፍትዌር ጋር የተያዘ ችግር ለምሳሌ ፕሮግራሞች ኦቨርሎድ ከተደረጉ፣ ለምሳሌ ልክ በምናስነሳው ሰዓት ኮምፒውተራችንን ብዙ ፕሮግራሞች አብረው የሚነሱ ከሆነ ያ ሁሉ ፕሮግራም ተነስቶ እስከሚያልቅ ድረስ ኮምፒውተራችን አይገባም። ለምሳሌ አንቲቫይረሱ ምኑም ሌሎች ፕሮግራሞች እስኪነሱ ድረስ ረጅም ጊዜ ይፈጅበታል ማለት ነው። ስለዚህ የማንፈልጋቸውን ፕሮግራሞች ስታርታፕ ላይ ኤምኤስ ኮንፊግ ብለን ገብተን ከስታርታፕ ላይ ማጥፋት ይኖርብናል። በዚህ ዙሪያ እንዴት አድርገን እንደምናጠፋ ቪዲዮ ሰርቻለሁ። እሱን ሊንክ አስቀምጥላችኋለሁ እዚህ ላይ። ብዙ ፕሮግራሞች ባክግራውንድ ላይ ፕሮሰስ እያደረጉ ከሆነ አሁንም ስሎ ይሆናል። ለምሳሌ እኛ ሳናዘው አውቶ አፕዴት የሚያደርግ ከሆነ ኦፕሬቲንግ ሲስተማችን፣ ድራይቨሮቻችን ከኛ ኮንትሮል ውጪ አፕዴት እያደረጉ ከሆነ እንዲሁ ሲፒዩአችንን ራማችንን ያጨናንቁብናል። ስለዚህ ባክግራውንድ ፕሮሰስ አለመኖሩን ቼክ ማድረግ አለብን። አሁንም ኤምኤስ ኮንፊግ ላይ ገብተን እኛ ሌላ ስራ እየሰራን ከበስተጀርባ ሌሎች ፕሮግራሞች ረን እያደረጉ መሆን አለመሆኑን ቼክ ለማድረግ እንዲሁ ኤምኤስ ኮንፊግ ብለን ገብተን ማጥፋት እንችላለን። ከባክግራውንድ ፕሮሰስ የሚያደርጉ አፕሊኬሽኖችን ወይም ሶፍትዌሮችን እንዲሁ ኦፕሬቲንግ ሲስተማችን ድራይቨሮቻችን አውትዴትድ ካልሆኑ ኮምፒውተራችን ፍጥነት ይቀንሳል። ስለዚህ ኦፕሬቲንግ ሲስተማችን ድራይቨሮቻችን አፕዴትድ የሆኑ መሆናቸውን ቼክ ማድረግ ይኖርብናል። ሌላው በአንድ ጊዜ ትልልቅ ካፓሲቲ የሚፈልጉ ፕሮግራሞችን ረን የምናረግ ከሆነ ለምሳሌ ቪዲዮ ኤዲቲንግ አፕሊኬሽኖች እንደዚህ በአንድ ረን የምናረግ ከሆነ እንዲሁ ፍጥነቱ በጣም ይቀንስብናል። ስለዚህ እሱንም ቼክ ማድረግ ይኖርብናል። እንዲሁ ሃርድ ዲስካችን ኤችዲዲ ከሆነ ፍራግመንትድ ከሆነ ዲፍራግመንት ማድረግ አለብን። ዲፍራግመንት እንዴት እንደሚደረግ ቪዲዮ እንድንሰራ የምትፈልጉ ከሆነ ኮሜንት ላይ ስሪልን የሚል ኮሜንት ብታስቀምጡልኝ እሰራላችኋለሁ። ሌላው እንግዲህ ከቫይረስ ምናምን ጋር የተያዘ ኢሹ ነው የሚሆነው
ስሎ የሚሆንበት ምክንያት አንቲቫይረስ መጫንና በየጊዜው ፉል ስካን እንዲያደርግ ማድረግ ይኖርብናል። እንዲሁ ቴምፖራሪ ፋይሎች ወይም እነዚህ ጀንክ ፋይሎች በራሳቸው ብራውዝ ስናረግን በተለያየ ምክንያት ቴምፕ ፋይል ብሎ ሲ ውስጥ ይቀመጣልና እነዛ ብዙ ስፔስ ይይዙብናል ሲ ላይ። ስለዚህ እነዛን ራሱ ቴምፖራሪ ፋይሎችን ዲሊት ማድረግ፣ እንዲሁ ኮራፕትድ የሆነ ሲስተም ካለን ኦፕሬቲንግ ሲስተማችን ኮራፕት ካደረገ ወይም የጎደለ የሆነ ፋይል ካለ ሪፔር ማድረግ ይኖርብናል። ያ ራሱ ቀርፋፋ እንዲሆን ያደርግብናል። ስለዚህ ኮራፕት ያደረገውን ኦፕሬቲንግ ሲስተማችንን ሪፔር የምናደርግባቸው የተለያዩ ቱሎች አሉ። እነዛን ተጠቅመን ሪፔር ስናደርግ ኮምፒውተራችን ፍጥነቱ ይጨምርልናል። እንዲሁ በትክክል ያልተጫኑ ሶፍትዌሮች ካሉ ወይም ደግሞ አዲስ የጫነው ሶፍትዌር ካለ ኮምፓቲብል ካልሆነ ከዛ ኦፕሬቲንግ ሲስተም ጋር ይሄ ራሱ ስሎ ያደርግብናልና እንዲሁ ኔትወርክ ውስጥ ከሆነ ያለነው ደግሞ ሳይዙ ትልቅ የሆኑ ፋይሎችን አፕሎድ ዳውንሎድ የምናደርግ ከሆነ እንደዚሁ ፍጥነቱን ኮምፒውተራችን ቀርፋፋ እንዲሆን ያደርግብናል። እንዲሁ ኤክስተርናል ዲቫይሶችን ኮኔክት ካደረግን ከፒሲያችን ጋር ድራይቨሩ በአግባቡ ኮኔክት ካላደረገ ካልተጫነ ትክክለኛው ድራይቨር ካልሆነ እንዲሁ ፒሲያችንን ስሎ ያደርግብናል። ስለዚህ ድራይቨሩ ትክክል መሆኑን ቼክ ማድረግ አለብን። ለምሳሌ ሃርድ ዲስክ ወይም ፍላሽ እንደዚህ ሰክተን ቢዚ ሊያደርግብን ይችላል። ዲቫይሱን ነቅለን መልሰን መሰካት ወይም በትክክል ድራይቨሩ መጫኑን ቼክ ማድረግ አለብን። እንዲሁ ኦፕሬቲንግ ሲስተማችን ከሃርድዌራችን ጋር ኦፕሬቲንግ ሲስተም ሶፍትዌር ስንጭን ሚኒመም ሪኳየርመንት አላቸው እና ያንን ያሟላል ወይ? ለምሳሌ ለዊንዶ 10 ኦፕሬቲንግ ሲስተም ከሆነ ምንጭ ነው እሱ የሚፈልጋቸው ሚኒመም ሪኳየርመንቶች አሉ። የሃርድ ዲስክ መጠን፣ የራም መጠን፣ የሲፒዩ መጠን ያንንም ሳያሟላ በድንገት ከተጫንን ኮምፒውተራችን ስሎ እንዲሆን ያደርጋል። እንግዲህ በዋናነት እነዚህ ነገሮች ኮምፒውተራችን ስሎ እንዲሆን ያደርጋሉ። ከዚህ ቪዲዮ የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችን አዲስ ቻናል ነው። እባካችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።